የኔ ሀገር እንደሆነ በከፍታ መቀጠሏን ተያይዘዋለች። ኮሰመነ ዲፕሎማሲው ደቀቀ ሲሉ የሰነበቱ የኢትዮጵያ ፖለቲከኞች ራሳቸውን ተቃዋሚ ብለው የሚጠሩ ኢትዮጵያዊ የሚሉ ደህና ናችሁ እንዴት ናችሁ? ጠቅላይ ሚኒስትር ዶክተር አብይ አህመድ ደቡብ አፍሪካ ነው ያሉት። ደቡብ አፍሪካ የተገኙት ደግሞ በጂ20 አባል ሀገራት ላይ ጉባኤ ላይ እንዲሳተፉ ግብዣ ተደርጎላቸው ነው። ከዛ በፊት ከጂ20 አባል ሀገራት ጉባኤ በፊት በደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ በተዘጋጀው የርዕሳነ ብሔሮችና የርዕሳነ መንግስታት ጉባኤ ላይ ተሳትፈዋል። ኮሰመነ ይላሉና አጅሬ ኩስምን ብለው ሲያበቁ አበላሹት ይላሉና አጅሬ ብልሽት ብለው ሲያበቁና ያሳዝኑኛል። ማለት ጆሮ ማጣት ክፉ ነው። እንዲህም ማለ እንዲያ ግን ጠቅላይ ሚኒስትር ዶክተር አብይ አህመድ መንገዳቸው እየሰመረላቸው እየቀናላቸው የኔ ሀገርም እየተከበረች እየቀጠለች ነው። የጠቅላይ ሚኒስትር አብይ አህመድን ዲፕሎማሲ ኮሰመነ የሚሉት ሰዎች የኢሳያስ አፈወርቂ ተላላኪ መሆናቸው ደግሞ ጨዋታውን ከፍ ያደርገዋል። ሁሌ እንዲህ ብትጫወቺ ብሏል ዘፋኙ። ሁሌ እንዲህ ብትጫወቺ ነው እንጂ ሌላ ምን ማለት ይቻላል? ምንም